ዛሬ ለኢድ ወርቅ ገዛው። እኔ ራሴ ሰርፕራይዝ ካላረኩ ማን ይገዛልኛል? እና ኢሞና ሺኢን በጥስጣሽ አትልቀሙ፣ እንደኔ ግዙ። ወርቅ የሆነ ሰዓት ላይ ይሸጣል። ልብስ ደግሞ ዛሬ ገዝታችሁ ነገ አይሸጥም። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰቦቼ? እኔ ደህና ነኝ አልሐምዱሊላህ። ቪዲዮዬን ላይክ፣ ሸር፣ ሰብስክራይብ እያረጋችሁ ተከታተሉኝ። እውነት ለመናገር ያው ላይክ የለውም፣ ላይክ አድርጉ፣ ሰብስክራይብ አድርጉኝ፣ አበረታቱኝ፣ አይከፈልበትም። ያው እንግዲህ እኔ የመዳም ቅመም ነኝ። እንግዲህ እንደናንተውም ብዙ የምትከታተሉኝ የመዳም ቅመሞች ናቸው። እንበረታታ፣ እንተዳደግ። እኛው ለኛው ካልሆን ማን አለን ማለት ነው። እና ዛሬ ረመዳን 28ኛው ቀን እንገኛለን። አለቀብን ረመዳን። ሆነን ለመናገር ጥሩ ነገር መቼም አይቆይም፣ በጣም ነው የሚፈጥነው። ጊዜ ወሩ እንደሞላ ማመን ያቅታል። እውነት ብቻ አልሐምዱሊላህ ኢባዳችንን ሁሉ አላህ መቅቡል ያድርገው። ቀጣይ ዓመትም አላህ ያድርሰን። ዱዓ ነው እንግዲህ። ወራችን አልሞላ ሲል ስልችት እንላለን በአማኑ ቀን። ረመዳን ሲሆን እኔ ማመን አልቻልኩም። በቃ አልቆየም። እኔ እንዳለቀ በጣም ነው እንትን ያለው የፈጠነው። በተረፈ የሆነች ልጅ ባለፈው ኮሜንታተር ላይ ስለ ወርቅ ሰርች ነበር እና እዛ ቪዲዮ ላይ እስቲ ወርቅሽን አሳይኝ፣ ሰሞኑን እኔም ለመግዛት እያሰብኩ ነበር ግን በቃ ፈራ ተባ ሆንኩኝ እያለች ነበረ። እኔ እና ዛሬ ነገ ስል አልሰራሁትም፣ ቪዲዮውን አልተመቸኝም። መመቸት ብቻ ሳይሆን የሆነ እንትን አላልኩም እንጂ ከዛ ወዲህ ቪዲዮ ለቅቄያለሁ። በእርግጥ እረሳዋለሁ እና ለምን ዛሬ አላሳያትም ብዬ ነው። ወርቅ አልገዛሁም፣ እየቀለድኩኝ ነው። እኔ ግን ብር ካገኘሁ ምንም አላወላወልም፣ ወዲያውኑ ነው ወርቅ ላይ የማደርገው። ልብስ ጅል አድርጎኛል። በፊት ነበር እንጂ አሁን ላይ ተከትሎ ቢመጣ አትከተለኝ ራሱ ምን ነው የሚመስለኝ፣ ብዙም አይደለሁም። እና እናንተም ብልጥ ሆኑ። ወርቅ በጣም ይጠቅማል። አገር ብትሄዱ ሰው ፊቱን ሲያዞርባችሁ ያ በአማን ቀን ያኖራችሁት ወርቅ ነው የሚጠቅማችሁ። ብዙዎቻችሁ አሁን ኢትዮጵያ ገብተው ሁሉም ነገር በቃ እንዳሰቡት ሳይሆን ሲቀር ትንሽዬ ወርቅ ካለቻቸው ያቺ እየጠቀመቻቸው ነው። ተመልሰው ስደት ለመሄድ የሚሆን እዛውም ለመስራት ይሆን በጣም ይጠቅማል። አሁን ባለፈው ተንቢ የሆነ ልጅ ወርቅ አስማሚልኝ ብላት 2 ሚሊዮን ትበል 1 ሚሊዮን ትበል ግዙት ብላ ይመስለኛል 2 ሚሊዮን ነው የሚሆነው። በጣም ትልቅ ወርቅ ነው። በጣም ተሳለቁ ማለት ነው። ኮሜንት ላይ ይሄን 2 ሚሊዮን ምናምን አሉ። የአብዛኞቹ የወርቅ መረጃ የሌላቸው ይሆናሉ እንጂ ሊያወጣ ይችላል በደንብ። ግን 2 ሚሊዮን አስቡት። ያንን ወርቅ አሁን ቤተሰብም አላት ብሎ አያስብም። ማንኛውም ሰው ገንዘብ እንዳላት አያስብም። በቃ ዝም ብሎ የተደበቀ ምስጢር ነገር ነው ወርቅ። ያው ገንዘብ የማይመስለው ሰው አለ። የችግር ቀን ግን የልብ ያደርሳል እላችኋለሁኝ። እና ወርቁን እስኪ ላሳያችሁ። እኔ ባለፈው የገዛሁት እኔ ከገዛው ቢያንስ ከ7 ወር በፊት አይሆነው 7 ወር 8 ወር ሊሆነው ይችላል እያስባለሁኝ። ወይም 7 ወር ብቻ እርግጠኛ አይደለሁም፣ ግን አመት አይሆነውም። ከ7 ወር በታች የ7 ወር ነው የሚሆነው። ግራም 400 ምናምን 450 480 አላሁ አለም በዛን ሰዓት ነው። አሁን ግን በጣም ተወዷል። ጦርነት ስለሆነ አቅርቦት ላይኖር ይችላል መሰል። እስከ 700 ያሉ መሰለኝ ወላሂ ከነ ምናምን ተው ማለት ነው። ግራሙ ብቻ 530 500 ምናምን ብለዋል ባለፈው ከወር በፊት ወይም ከ3 ሳምንት በፊት እንደዛ እንደሆነ አቅ ነበረ። አሁን ግን ቲክቶክ ላይ አይቼ ነው ሁሉም ሆኖ ደሪባ መስነእያ ምናምን ሆኖ 750 ያለች መስሎኛል ማለት ነው። ጠይቀዋት 22 ግራም ገዝቼ እያለ እያሳየች የሆነች ልጅ በጣም ገረመኝ። 700 አስባችሁታል?
እና ገመዱ ይሄ ነው የኔ። ባለፈው 6100 ገዛሁት። ባልቸኩልና ብከራከር ኑሮ ከዚህም በታች ያደርጉልኝ ነበረ ብያችኋለሁ ማለት ነው። አቡ ሜትር ነው። አቡ ሜትር ሆኖ በጣም ትልቁ ሳይሆን እንትን ነው የቀጠን ያለው ማለት ነው። በእርግጥ እኔ አቡ ሜትር ብዙም አይመቸኝ። የምወደው ገመድ እንደዚህ የሚጠቀለለውን ነው ማለት ነው። ተጠምዛዡ ያ በጣም ያምራል። ቢሆንም የወርቅ ሞኝ የለውም። ገዝታችሁ አስቀምጡት፣ ብር ይይዛል። እንደዚህ ነው ገመዱ። ይታያችኋል ግን ይታያል ብዬ ተስፋ አደርጋለሁ። ገመዱ ይሄ ነው። አጫዋቹ ልክ እንደ አርቴ ነው የሚጮኸው። ይሄ አርት ጨዋታ የብቻ ነው የተገዛው፣ አንድ ላይ አይደለም። በአማን ቀን ገዝቼው ነው። ዝም ብዬ ግን ጠግሜ ለብስበታለሁ። በጣም የሚያስጠላው የሚጮሃል ድምፁ። በቃ እውነት ወርቅ ነው አይደለም ብዬ እጠራጠራለሁ። እዚህ ጋር ግን ወርቅ እንደሆነ አለው መረጋገጫ። 21 ካራት ይላል። በደንብ አይታይም። ቢታይ ደስ ይለኝ ነበር። በአካልም በግድ ነው የሚታየው። በጣም ነው የሚጮኸው። ይሰማል። የወርቅ አይደለም ነው የምትሉት እናንተም እርግጠኛ ነኝ። መድሪ ውስጡ ባዶ ሆኖ ይመስለኛል እንዲህ የሚጮኸው። አላቅለትም፣ ይጮሃል። ያው ግን በዚህ ለብሰዋለሁኝ አልፎ አልፎ ዝም ብዬ ማለት ነው። ስንመጣ ሲያምረን ገዝተው ያኖሩት ነገር አይጠፋም። እና እየገዛችሁ አስቀምጡ፣ እየገዛችሁ ቋጥሩ፣ እየገዛችሁ አጊጡ። ላክስቴ ላጎቴ ታምስትሉ ነገር ምንም ለማይጠቅማችሁ። በእርግጥ በችግር ሰዓት ሰውን መርዳት የሙስሊም ባህሪ ነው። እንረዳዳ። ግን ዝም ብሎ አመጣው ወሰደው። በቃ ለገሌ ሆድ ያልቻለም ለገሌ አትበሉ። ነገ የምትጎዱት እናንተ ናችሁ። አሁን ላይ ወጣት ነን፣ ምንም ነገር አይሰማንም። በቃ ዲብና አድርገን እንሰራለን፣ ነገ እናገኘዋለን እንላለን። ግን ዛሬ ነገ አይደለም። እኛ እየደከመን ነው የምንሄደው። ትልቅ ሰው እየሆን ነው የምንሄደው። የዛሬ አመት እና ዛሬ አንድ ነን። እኔ አሁን በፊት ኢጃዛ ሂጄ ወር ደሞዜን ይዤ ልብስ ጓፍፌ የተረፈው ለቤተሰብ ልኬ ወይም ወሬ ሲሞላ ልይዝ አይደል እንደ ሁለት እችላለሁ። አሁን ላይ ግን ይገርመኛል። ያው እንኳንም ክፉ አለመሆን ጥሩ ነው። ያን ያህል አይጎዳችሁም። የሆነ ሰዓት ላይ ደግሞ ይጎዳል። በቃ መካከለኛ ሆኖ ብስል ሆኖ ለራሳችሁ ዋጋ ስጡ። ለምን በቃ እኛነታችንን ጣል አድርገን ለሰው እንኖራለን። ገንዘብ ከሌለን ኢትዮጵያ ስንሄድ ሁሉም ነው ትንሽ ትልቁ ፊቱን የሚያዞርብን። ትናንሾችን እንኳን ነፍስ ያላወቁት ቤተሰቦቻቸው የሚሏቸውን እየሰሙ ሰው አያረጉንም። የወደቀ ዕቃ ነው የሚያረጉት እኛን አመለካከታቸው። ገንዘብ ካለ ግን ሁሉም ያሸረግዳል። ለምን እንደው አላውቅም። የሰው ባህሪ ነው። አንድ ሰው አሁን ስራ የሚሰራ ከሆነ ምንም ባታረጉለት ሰው ያከብራችኋል፣ ይወዳችኋል። እንደዚህ ጠንካራ እኮ ነው ገሌ፣ ጠንካራ እኮ ነው ጎበዝ ናት ይሏችኋል። ለዛ ሰው ባትረዱትም። ነገር ግን ደካማም ከሆናችሁ ደግሞ ምንም የማታረጉለት ሰው እናንተ እኮ ስትሰሩ ውላችሁ ስትሰሩ ብታድሩ ሞልቶ ቢተርፋችሁ ለዛ ሰው 5 ሳንቲም አይደርሰውም። ነገር ግን ይሸበራል። ያኮ ሰነፍ ነው፣ ያች እኮ ሰነፍ ናት እንትን አትልም። በቃ ገና በአክባር ይንቋችኋል። ይህን ምለው ያው ለሰው የሰው ልጅ ለሰው አይኖርም ለራሱ ነው። ግን ጠንካራ መሆን ጥሩ ነው፣ ያስከብራል፣ ያኮራል። ራሳችንን አንገት አያስደፋም። ደግሞ ዝም ብሎ ብቻ እየሰሩ እየለፉ ጠንካራም ሆነው ለሰው የሚረጩ ለሰው ብቻ የሚኖሩ ያልሆነ ቦታ ገንዘባቸውን አድርገው ልፋታቸውም ገንዘባቸውም እድሜያቸውም ሁሉም ገደል የሚገባ ደግሞ አሉ። ከዛማ እንግዲህ ሰነፎች ይሻላሉ። በአንድ ፊቱ ጉልበታቸውን እና ድካማቸውን ይቆጥባሉ አይደል እንዴ? ዝም ብለው እየለፉ ገደል ከሆነ ዋጋ የለውም።
እኔ በነገራችን ላይ እያንዳንዱ የማወራችሁ ነገር ሁሉ ዝም ብዬ በዘፈቀደ ወይም የሆነ ፈላስፋ አይደለም። ወላሂ ብዙዎቹ በእኔ ላይ የሆኑና ብዙ የተማርኩባቸው ብዙ ያየኋቸው ናቸው። ለምን ዝም ብዬ በግምት አላወራም። ዝም ብዬ ያልሆነን ነገር አላወራም። ይሄንን ምክር ብዙ ሰው መክረዋቸዋል። ብዙ ሰው ለፍልፎ ብዙ ሰው ደክሞ አሁን ላይ ተስፋ የተቆረጠበት ሁኔታ ነው። ግን ደግሞ አሁን አንዳንድ አዳዲስ የሚመጡ ስላሉ እነዛ ይጠቅማቸዋል። አዳዲሶቹ እንደኛ አይደሉም። በነገራችን ላይ በጣም ብልጥ ናቸው። ከሀገር ሳይመጡ በፊት ነው ፕላን ወጥተው የሚመጡት ምን እንደማድረግ እንዳለባቸው፣ 1 አመት ሲያድሩ ምን መስራት እንዳለባቸው፣ 2 አመት ላይ እያንዳንዷ በጣም ጎበዝ ናቸው። ምክንያቱም የአሁኖቹ ብልጥ ናቸው። አሁን ጥለው የሚመጡት ቢሆንም አንዳንድ ላይ ጠፋ ይችላል። እነሱ ይማሩበታል። የቆየነውም እንደዛው ምክር አይከፋም፣ ቢደጋገምም ምክር ነው፣ አይጠላም። በየጊዜው እያስታወሱን በየጊዜው የሚመክሩን ሁሌ ቢገኝ ማንም ምክርን አይጠላም። ምክንያቱም አሁን ሴቶች እንደ ድሮ አይደሉም እኮ አሁን ላይ ብዙዎቹ ተቀይረዋል። ብዙዎቹ እንትን ብለዋል፣ ነቅተዋል። እንደ ድሮ በጣም በወንድም መበላት፣ በቤተሰብ በወንድም መከዳት ያን ያህል አይደለም፣ እየቀረ ነው። አንዳንድ ይኖራል፣ ብዛም ግን አይደለም እንደበፊቱ። እና ደህና ሁኑልኝ። ቪዲዮዬን ሰብስክራይብ፣ ላይክ፣ ኮሜንት፣ ሸር እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።